ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ይህንን ቪዲዮ ላይ ከማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ እገዛ እናስተምራለን። ትምህርቱን ገብታችሁ መከታተል ለምትፈልጉ ከታች በማስቀመጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ ማናገር ትችላላችሁ ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉን በአክብሮት ጠይቃለሁ። አብራችሁን ቆዩ። እሺ፣ በዛሬ ቆይታችን ደግሞ ከሀ ጀምሮ እስከ ሸ ድረስ ባሉት ፊደሎች ማለት ነው በእያንዳንዱ ከሀ ጀምሮ እስከ ለምሳሌ በሀ ቤተሰብ ከመጀመሪያው እስከ መጨረሻው ባሉት ፊደላት በእያንዳንዱ ቤተሰብ ቃላት እየመሰረትን ከኔ ጋር አብረን ቆይታ እናደርጋለን። እሺ፣ በመጀመሪያ የምናየው በሀ ቤተሰብ ነው። በሀ ቤተሰብ ስናይ የመጀመሪያ ሀ ና ን ሀ ና ን ሃናን ሃናን እንላለን። ቀጣይ ሁ ሉ ሁ ሉ ሁሉ። ቀጣይ ሂ ሳ ብ ሂ ሳ ብ ሂሳብ። ሐ ሙ ስ ሐሙስ 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 እንላለን ማለት ነው። ቀጣይ ሄዋን 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 እንላለን። ቀጣይ ህመም ህመም ህመም። ሆቴል ሆቴል ሆቴል። ቀጣይ በለቤት እናያለን። ለማ 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 ለማ። ሉሲ 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 ሉሲ። ቀጣይ ሊዲያ 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 ሊዲያ። ቀጣይ ላም 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 ላም። ቀጣይ ሌባ 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 ሌባ። ልደት 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 ልደት። ሎሚ ሎሚ ሎሚ። አሁን እዚህ ስናይ እንግዲህ ለስናይ የመጀመሪያዋ አለች፣ ሉ ሁለተኛዋ አለች፣ ሊ ሶስተኛዋ አለች፣ ላ አራተኛዋ፣ ሌ አምስተኛ፣ ል ስድስተኛ፣ ሎ ሰባተኛ። ስለዚህ በሃም በለም በመ በረ በሰ በሸ ስናይ በእያንዳንዱ ቤተሰብ አንዳንድ ማለት ነው። የሀ ቤተሰብ 7 ቤተሰቦች አሉት። የሀ እንትን 7 ቤተሰቦች አሉት። በእያንዳንዱ ነው የምንሰራው ማለት ነው። እሺ፣ በመቀጠል ወደ መ ቤት እናልፋለን። በመ ደግሞ ስናይ መከረ 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 እንላለን። ቀጣይ ሙዝ ሙዝ ሙዝ። ቀጣይ ሚዛን 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 ሚዛን። ማሰሮ 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 ማሰሮ። ሜላት ሜላት ሜላት። ምሳሌ 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 ምሳሌ። ሞቀ ሞቀ ሞቀ። እሺ፣ የመን ቤት በዚህ እንጨርስና ቀጣይ የምናልፈው ወደ ረ ቤተሰብ ነው። በረ ቤተሰብ ስናይ ረሳ ረሳ ረሳ። ቀጣይ ሩዝ ሩዝ ሩዝ። ቀጣይ ሪዛ ሪዛ ሪዛ።
ቀጣይ ራስ ራስ ራስ። ቀጣይ ሬት ሬት ሬት። በስድስተኛው ደግሞ ርዝመት 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 ርዝመት። በመቀጠል ሮዛ 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 ሮዛ። ቀጣይ ሰ በሰቤት ማለት ነው። ሰዓት ሰዓት ሰዓት። በመቀጠል ሱቅ ሱቅ ሱቅ። በሶስተኛ ሲሳይ ሲሳይ ሲሳይ። በአራተኛ ሳቀ ሳቀ ሳቀ። ቀጣይ አምስተኛ በሰ ሴራ ሴራ። በስድስተኛ ስቃይ 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 ስቃይ። ቀጣይ ሶራ 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 እንላለን። እሺ በመጨረሻ የምናየው በሸ ቤት ነው። ሸማኔ በመጀመሪያው ሸማኔ 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 እንላለን። ቀጣይ በሁለተኛ ሹመት 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 እንላለን። ቀጣይ ሺህ 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 እንላለን። ቀጣይ ሻማ ሻማ በአራተኛ ሻማ እንላለን። በአምስተኛ ሼህ 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 እንላለን። ቀጣይ በስድስተኛ ሽባ 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 እንላለን። ሰባተኛ ሾላ 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 እንላለን ማለት ነው። ሹዲ ቻናላችን ቤተሰቦች ዛሬ እንግዲህ ከሀ ጀምረን እስከ ሸ ድረስ በሀ በለ በመ በረ በሰና በሸ ቤተሰብ በእያንዳንዱ 77 ፊደላትን እየመሰረትን 77 ቃላትን እየመሰረትን ከኔ ጋር አብረን ቆይታ አድርገን ነበር። የዛሬ ቆይታችንና ቪዲዮአችን ከተመቻችሁ ቪዲዮን ሸር በማድረግ ጀምሩ። እንዲሁም ላይክ አድርጉ። ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቷን መጫን አትርሱ ማለት ነው። ምክንያቱም ሁሌ የምንለቀው ቪዲዮ ወደ እናንተ ተደራሽ እንዲሆን ማለት ነው። ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ ገዛ በሳምንት ለ5 ቀን ያክል በቀን ለ1 ሰዓት ያክል በግልም ሆነ በግሩፕ እናስተምራለን። ይህንን ትምህርት ለመከታተል በተጨማሪ የመጽሐፍ ቅዱስ ትምህርት ቅዳሜና እሑድ ለማስተማር ምዝገባ ስለጀመርን ይህንን ትምህርት መከታተል ለምትፈልጉ ማለት ነው እየገባችሁ ከታች ማስቀምጠው ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። በቀጣይ በሌላ በአዲስ ቪዲዮ እስክንገናኝ ድረስ ሰናይ ቆይታ